አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአዩ ወሎ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። እንዴት ናችሁ? ኑሮ ጤና እንዴት ይዟችኋል? እኔ ጋ ሁሉ ሰላም ነው እና ዛሬ ወጣ ብያለሁ። ጉዞ ላይ ነኝ። ወዴት እየሄድኩ ይመስላችኋል? ብርድ እንዴት ይዟችኋል? ብርዱስ እንዴት ይዟችኋል? ሰሞኑን ይሻላል። ባለፈው ዝናብ ጥሎ ሳለ እኛ ጋር በጣም ብርድ ነበር። አሁን አልሐምዱሊላህ ብዙም አይደለም ማለት ነው። እና የት እየተጓዝኩ ይመስላችኋል? ኑ ተከተሉኝ። የት እንደምወስዳችሁ ጠብቁ ጠብቁ ጠብቁ። በጣም በጣም አሪፍ ቦታ ነው። ኢትዮጵያውያኖች ትወዱታላችሁ እና ተከተሉኝ እላችኋለሁ። በጣም አሪፍ ሰፈር ነው። ደስ የሚል ሰፈር ነው። ዋው ዛህማ ምናምን የለውም ማለት ነው። አሪፍ ነው። ጀው በጣም ደስ ይል ነበረ። ንፋሱ ምናምን ማለት ነው ያለው እንትን አየሩ በጣም ደስ ይላል ማለት ነው። እና የት እየተጓዝኩ እንደሆነ ተከታተሉኝ እላችኋለሁ። እንዴት ናችሁ? ስራ እንዴት ይዟችኋል? እናንተ ስራ አሪፍ ነው። ግን አረቦቹ እንደ ድሮ አይደሉም፣ ተቀይረዋል አይደል? እና የአሁኖቹና የድሮዎችን ላይ ያሉ በጣም ነው የተቀያየሩት። ይሄ ሶሻል ሚዲያ ሁሉንም አበላሽቶታል ማለት ነው። አረቡንም ሁሉንም እኔ ሰላም ያለው እንደምናጠንቀቅ ብለን ስራችንን መስራት ነው። እኔ ራሱ እንደ ድሮ ምግብ እየሰራሁ ምናምን ለመስራት አልተመቸኝም ማለት ነው። የስራ ቦታዬ ሌላ ስለቀየርኩኝ እና ሌላ ቦታ ነው የምሰራው ማለት ነው። እና መላቸው አስቸጋሪ ስለሆነ ቪዲዮ ምናምን የማያስፈልግም። እንደዚህ ወጣ ስንል ያኔ በራሳችን የሚመችን ነገር ሲሆን ነው እንጂ እነሱ ጋር ተሆኖ ስራ ቪዲዮ ለመስራት ምናምን ጭራሽ አይመችም። እንደዚህ አጋጣሚ ሲገኝ ነው። ውጩን እንግዲህ መቼም አይከለክሉንም ሹፌር ጋር ከሆነ ማለት ነው። ለዛ ነው እንጂ አይመችም እነሱ ጋር ከተሆነ ማለት ነው። እና ጥንቃቄ ማድረግ ነው። ብዙ ጊዜ አሰሪና ሰራተኛ እየተጣላ ያለው በምን ችግር ነው ሲባል ይሄው በእንትን ነው። ይሄ ቲክቶክ እየቀረጸች ምንድን የሚባል ነገር አለ። እና ራሳችንን መጠበቅ ነው ከዚህ ነገሮች ማለት ነው። ከዚህ አይነት ነገሮች ራሳችንን ቆጠብ አድርገን አንገታችንን ደፍተን ስራችንን መስራት ብቻ ነው። አንድና አንድ ማለት ነው። ብቻ ቻናላችንን ልም እንዳይል እንደ ወጣ ስንል እየቀረጽን ማለት ነው። ይሄው እዚህ ጋር ደግሞ እንጀራ 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 ማሻአላ ተባረከላ። ምርጥ እንጀራ ነው። ምርጥ ምግብ ቤት ነው። ቁጥሩን ከፈለጋችሁ ሰጣችኋለሁ። በጣም አሪፍ ምግብ ቤት ነው። ማሻአላ ተባረከላ። በጣም በጣም ከምነግራችሁ በላይ ማለት ነው። እና ኑ ተጋብዛችኋን እላችኋለሁ። ያው እኔ ግን ቤት ያስመጥቼ ነው። ቤቴ ነው ያስመጣሁት ስራ ቦታዬ ማለት ነው። በጣም አሪፍ ምግብ ነው። ይጣፍጣል። እንዴት አድርጌ እንደበላሁ አይገልጽም። እና በጣም አሪፍ ምግብ ነው። እና ይሄን ይመስላል እላችኋለሁ። በጣም አሪፍ ነው። በመሀል ስልክ ገብቶብኝ ነው ይቅርታ፣ ሀሳቤን እንትን ያሉት እና በጣም አሪፍ ምግብ ቤት ነው። ከፈለጋችሁ ቁጥር የምትፈልጉ ልጆች የምግብ ቤቱን ቁጥር እሰጣችኋለሁ። በሌላ ቪዲዮ እስከምንገናኝ ባይ ባይ። ሰላም ሁኑ።